ኦኬ ሁለተኛ ጥያቄ ነው። ይህንንም ማትሪክስ በሮ ኤችሎን ፎርም እናስቀምጠው ነው። ምንድን ነው የምናደርገው? እዚህ ጋር ዲያጎናሉ ኦር እዚህ ጋር ፒቨቱ 2 እና 1 ነን ዜሮ ነምበር ነው መሆን ያለባቸው። ሶ ነን ዜሮን ስለሆነ ቀጥሎ ያለውን ከታች ያለውን ይሄኛውን ኔጌቲቭ 2ን ዜሮ እናደርገዋለን። ሶ ስንተኛ ሮ ላይ ነው ያለው? ሁለተኛ ሮ ላይ ነው ያለው። ስለዚህ ሮ 2 is equal to ሮ 2 ፕላስ ሮ 1 እንላለን። ምክንያቱም ይሄ ዜሮ እንዲሆን ሁለቱን ብንደምራቸው ይሄ ኔጌቲቭ 2 ነው፣ ይሄ 2 ነው። ስለዚህ ኔጌቲቭ 2 ሲደመር 2 ዜሮ ነው አይደለም? ኦኬ ስለዚህ ሮ 2ን ሮ 1 እንጽፈዋለሁ። 2 1 ነው። ሮ 2 ላይ ስትደርሱ ሁለቱን ደምሯቸው ኔጌቲቭ 2 እና 2 ዜሮ ነው። 1 እና 1 2 ነው። ሮ 3 እንጽፈዋለሁ። 3 1 ይሆናል ማለት ነው። ኔክስት ምር ማድረገው እችኛዋን ዜሮ አረጋታለሁ። 3ን ዜሮ አረጋታለሁ። ሮ 3 ላይ ነች። ሮ 3 ላይ ነች። ስለዚህ ምን አረጋለሁ? ሮ 3 እችን 3 ከዚህ ጋር ኦኬ ከዚህ ጋር እንደምረዋለን ሁለቱን ማለት ነው። ሮ 3 እና ሮ 2 እችን ዜሮ ለማድረግ ምንድነው ማድረገው? ሮ 3 ማይነስ እቺ 3 ነች። እችኛዋ 3 እንድትሆን በስንት ላብዛት? ሁለትን በስንት ባብዛት ነው 3 የምትሆነው? በ3 ሁለተኛ ባብዛት አይደለም? የሁለት ሁለት ይጣፋል ማለት ነው። ስለዚህ ሮ 3 3 ሲቀነስ 3 ሁለተኛ ታይምስ ሮ 1 ይሆናል ማለት ነው። ያው ሮ 3 ስንት ነው? 3 ነው አይደለም? 3 ሲቀነስ እችን በ3 ሁለተኛ ብናበዛ 3 ነው የምትመጣው። 3 ሲቀነስ 3 ዜሮ ይሆናል ማለት ነው። ሶ ሮ 1 እና ሮ 2ን ጽፋችኋለሁ። 2 1 0 2 ሮ 3 ላይ ስንደርስ ሮ 3 ስንት ነው? 3 ነው። ሲቀነስ 3 ሁለተኛ ሲባዛ 2 3 ነው። ስለዚህ 3 ሲቀነስ 3 ዜሮ ነው ማለት ነው አይደለም? ዜሮ አሁንም 1 ሮ 3 1 ነች ማይነስ 3 ኦቨር 2 ታይምስ 1 3 ኦቨር 2 ታይምስ 1 3 ኦቨር 2 ነው አይደለም? 3 ኦቨር 2 ነው። ከ3 ከአንድ ላይ 3 ሁለተኛ ስንቀንስ ስንት ይሆናል? ግሪስ ሮስ ብናደርገው ያው 2 ሲቀነስ 3 ሁለተኛ ኔጌቲቭ 1 ኦቨር 2 ይሆናል ማለት ነው። ኔጌቲቭ 1 ኦቨር 2 ይሆናል ማለት ነው። ዘንድ ምንድነው ማድረገው? ኔክስት ይሄኛው ነው ዜሮ ማድረገው እችኛዋን። ኦኬ ዲያጎናሉ ነን ዜሮ መሆን አለበት። ሌሎቹ ከዲያጎናሉ በታች ያሉት እንዳለ ዜሮ መሆን አለባቸው። ሶ ይሄንን ዜሮ ለማድረግ ምን አደርጋለሁ? ወይም ደግሞ ሮ ስንት ላይ ነው ያለው? ሮ 3 ላይ ነው አይደለም? ሮ 3 is equal to ምን አደርጋለሁ? ሮ 3 ፕላስ እቺ ማይነስ 1 ኦቨር 2 ነች አይደለም? ማይነስ 1 ኦቨር 2 ነች። ስለዚህ ከማጋ በደመራት ነው ዜሮ የምትሆነው ነው። ከዚህኛው ጋር ነው የምትደምሩት። ይኸው ከዚህ ዜሮ ያለበት ወይም ደግሞ ከሮቱ ጋር ነው የምንደምረው። ማይነስ 1 ኦቨር 2 ፕላስ እዚህ ጋር 1 ኦቨር 2 መሆን አለባት። እቺ 1 ኦቨር 2 እንድትሆን በስንት ባበዛት ነው 1 ኦቨር 2 የምትሆነው? በአንድ አራተኛ አይደለም? በአንድ አራተኛ ባበዛት ይኸው በሁለት ብታበዙት በሁለት 1 በሁለት 2 ነው። አንድ ሁለተኛ ይሆናል። ሁለትን በአንድ አራተኛ ብናበዛው ስለዚህ ፕላስ 1 ኦቨር 4 ታይምስ ሮ 2 ነው የምለው። ኦኬ ሮ 3 ስንት ነው? ማይነስ 1 ኦቨር 2 ነች ፕላስ እችን በአንድ አራተኛ ባብዛት አንድ ሁለተኛ ትሆንና ዜሮ ትሆናለች። ሶ ሌሎቹን ሮዎችን እንዳለ ጽፋቸዋለሁ። 2 1 0 2 ይሄንን ሮ 3 ዜሮ ነው ዜሮ ነው። ስለዚህ 0 ፕላስ 1 ኦቨር 4 ታይምስ 0 1 ኦቨር 4 ታይምስ አሩቱ ነው አይደለም? 1 ኦቨር 4 ታይምስ 0 ዜሮ ነው። ስለዚህ ዜሮ ይሆናል ማለት ነው። ዜሮ ነው። ስለዚህ ሮ 3 አሁንም እንደገና ደግሞ እችኛዋን ሮ 3 ስንት ማይነስ 1 ኦቨር 2 ነች። ዘን ፕላስ 1 ኦቨር 4 ታይምስ 1 ኦቨር 4 ታይምስ 2 1 ኦቨር 2 ነው የሚሆነው። ስለዚህ ዜሮ ይሆናል ማለት ነው። ይኸው ዲያጎናሉ ይኸው 2 2 ነው። ከዲያጎናሉ በታች ደግሞ እንዳለ ዜሮ ሆኗል ማለት ነው። ይሄ ሮ ኤችሎን ፎርም ነው። ሮ ኤችሎን ፎርም ነው። አሁን ደግሞ ሬዱስድ ሮ ኤችሎን ፎርም እናደርገዋለን ማለት ነው። ኦኬ ምንድነው የምናደርገው? ሁለቱን አንድ እናደርግና ከላይ ያለውን ችኛዋን ደግሞ ዜሮ እናደርጋታለን ማለት ነው። ሁለቱን አንድ ለማድረግ ምንድነው የምናደርገው? ቀጥታ በአንድ ሁለተኛ ማብዛት። ይሄ ስንት ላይ ነው ያለው? ሮ 1 ላይ ነው አይደለም? ሮ 1 ላይ ምን አለ? 2 አለ አይደለም? በአንድ ሁለተኛ ሮ 1ን ባበዛው እንደገና እዚህ ሮ 2 ላይም ይዩት። ሮ 2 ላይም እንሄድና 1 ኦቨር 2 ታይምስ ሮ 2 ብልም ይሄንንም በአንድ ሁለተኛ ባበዛው ይሄ አንድ ይሆናል። ይሄ ደግሞ በአንድ ሁለተኛ ብታብዙ ዜሮ ነው አይደለም? ሶ ሁለቱንም በአንድ ያደረኩትኝ ለየብቻ መስራት እንችላላችሁ። ስለዚህ 1 ኦቨር 2 ታይምስ ሮ 1 ይሆናል አይደል? 1 ኦቨር 2 ታይምስ 1 ኦቨር 2 ይሆናል። ይሄንንም 1 ኦቨር 2 ታይምስ 0 ነው። 1 ኦቨር 2 ታይምስ 2 1 ነው አይደለም? ሶ ሮ
ዜሮ ዜሮ አረጋለሁ ማለት ነው። ዘ ኔክስት ምን አረጋለሁ? ችኛዋን ዜሮ አረጋታለሁ። ኦኬ ዜሮ አረጋታለሁ እችን ማለት ነው። ስለዚህ ይሄኛውን እጠቀማለሁ። እቺ ቁጥር ያለባትም ማለት ነው። ዜሮ ዜሮን አልጠቀምም። እቺ ሮቱን ነው የምጠቀመው። ስንት ላይ ያለችው? አንድ ሁለተኛ ሮ ዋን ላይ ነች አይደለም? ስለዚህ ሮ ዋን ማይነስ እችን በአንድ ሁለተኛ ባበዛት 1/2 ታይምስ ሮ ቱ ብልስ ሮ ዋን ስንት ነው? አንድ ሁለተኛ ነው። ሲቀነስ አንድ ሁለተኛ ሲባዛ ሮቱ ላይ አንድ ሁለተኛ ነው። ስለዚህ አንድ ሁለተኛ ሲባዛ በአንድ አንድ ሁለተኛ ነው። ዜሮ ሆናል ማለት ነው። ምን አደርጋለሁ እዚህ ጋር? ያው ሮ ዋን ስንት ነው? አንድ ነው። ሲቀነስ አንድ ሁለተኛ ሲባዛ በዜሮ ዜሮ ነው። ስለዚህ አንድ ነው ማለት ነው። አሁንም ሮ ዋን አንድ ሁለተኛ ነች። ሲቀነስ አንድ ሁለተኛ ሲባዛ በአንድ አንድ ሁለተኛ ነው። ስለዚህ ዜሮ ይሆናል ማለት ነው። ሌሎቹን ጽፋቸዋለሁ። 0 1 0 0 ይሄ ሬዱስድ ሮው ኤችሎን ፎርም ነው። ይሄ ደግሞ ሮው ኤችሎን ፎርም ይሆናል ማለት ነው። ሁለቱ ናቸው።